ዛሬ እየላችሁ የመጣሁት ስለ ልዩና ስለ ቅዱስ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን ቆያችሁ፣ እንደምን ከረማችሁ፣ እንደምን በሰዓት ደረሳችሁን? እግዚአብሔር ይመስገን ሰላም ነኝ አለሁኝ። ሰሞኑን በሶሻል ሚዲያ ላይ እየተሽከረከረ ያለው ስለ ሁለት እንስቶች ነው። እነሱም ልዩና ቅዱስ ናቸው። ልዩና ቅዱስን እንግዲህ ስናቃቸው በፈገግታቸው ደስ የሚሉ ሶሻል ሚዲያ ላይ አንዳንድ ነገሮችን ሲያሳዩን የምናውቃቸው ደስ በሚሉ ጥንዶችና እንዲሁም ደግሞ የአንድ ልጅ እናትና አባት ሆነዋል ማለት ነው። በዚህ ሶሻል ሚዲያ ላይ ከሰሞኑ ግን ወዲና ወዲህ የሚዘዋወረው በጣም ለጆሮ መስማት የሚያስጣላ ወሬዎች ነውና እንዲሁም ደግሞ ተለያይተዋል፣ ቅዱስና ልዩ ተለያዩ የሚል ዜናዎችን በሰፊው እየተካከለና አለ ማለት ነው። ትዳር ከነሱ ውጪ ይቅር የሚል ሀሳብ አለኝ እኔ ማለት ነው። ምክንያቱም አንዳንድ ሶሻል ሚዲያዎች ላይ እያንዳንዱን እያነሱ የድሮ ፎቶዋን፣ የድሮ ታሪኳን፣ የእሱንም የእሷንም ተማሪ ሆነው አንድ ላይ ያሳለፉትን ላይፎችም ሁሉ ወደዚህ እያመጡ አንዳንድ ዩቱበሮች እንትን እያሉ ነው ያሉትኝ። እውነትም ተለያይተዋል ወይ የሚለው ጥያቄ ነው። እስካሁን ቅዱስ ምንም መልስም ባይሰጥም ግን በተለያየ ቲክቶክ ላይ እሱም የራሱ አካውንት እሷም በራሱ አካውንት እየመጡ እያየን ያለ ነው። ከዚህ ፊት ኢንተርቪው ስታረግ እንደነበረው የቅዱስ ቤተሰቦች ብዙም እሷን እንደማይፈልጓት ወይ ደግሞ ቅዱስ ልጅ እንደሆነ ለትዳር እንዳልደረሰ እንዳወሩ እናትየዋ ሶሻል ሚዲያ ላይ በጣም እየተዘዋወረ ነው ያለው። እሷም ደግሞ ተማሪ ሆና ይሄንን ነገር እሱም ዩኒቨርሲቲ እሱ ነበር ቀድሟት ትምህርቱን የጨረሰው። እሱ ቀድሞ ጨረሰ። ከዛን ደግሞ እሱም እየጠበቃት እያስተማራት በአንዳንድ ነገሮችም ሰፖርት እያደረጋት እንደነበረ ሶሻል ሚዲያ ላይ ወጥታ በራሷ አንደበት ተናግራለች ማለት ነው። ያንን ሁሉ ግን ቤተሰብ የሰርጋቸው ቀን ወይ ደግሞ የቀለበታቸው ቀን ቤተሰብ ተደግሶ ምን ተብሎ ሲጠሩ የእሱ ቤተሰቦች ሙሉ ለሙሉ መምጣት እንደማይፈልጉ እንደተናገሩና የቀለበታቸውን ጊዜ በሀዘንና በተለያዩ እንትኖች እንዳሳለፉም ትናገራለች። ነገር ግን ቀሩ ተብሎ እንዳይታሰብም በሚል ሀሳብ መጥተዋልም ግን ደስተኛም አይደሉም ብላለችኝ። ቅዱስ ግን ከሁሉም አስበልጦ ልዩን በመምረጡ ቤተሰቦችን ትቶ ልዩን መርጦ ከልዩ ጋራ ለብዙ ጊዜያቶች በትዳር ሲኖሩ አንድ ልጅ ወልደዋል። እግዚአብሔር በአንድ ልጅ ባርኳቸዋል ማለት ነው። እግዚአብሔር ይመስገን ስለ ሁሉም ነገር። ነገር ግን የመለያየታቸው ምክንያት ቤተሰቦቻቸው ነው፣ የቅዱስ ቤተሰብ ነው የሚል ይላል። ልዩም ደግሞ ወደ ትዳር ከመግባታችሁ በፊት ምን ያህል እርግጠኛ ናችሁ? ለትዳር እኔ ብቁ ነኝ እንዴ? ትዳር መምራት እችላለሁ እንዴ? ትዳር ማለት ለእኔ ምንድን ነው የሚለውን ሀሳብ አስባችሁበት ነው ወይ ወደ ትዳር የምትገቡት የሚል አንዳንድ ኢንፎርሜሽኖች ቀስ እያለች ከአንደበቷ እያወጣች ነው ያለችው። መራራ ውስጥ ነገር ውስጥ እንዳለችም እናያለን። አንዳንድ እህቶች ወይ ደግሞ አንዳንድ ወንድሞች ደግሞ ልዩን ከወደቀችበት ቦታ ቀና እንዳትል የምትሰብሯት አንዳንድ የሚያስጠላ አጸያፊ የሆኑ ኮሜንቶች የምትጽፉ እህቶች አላችሁ። ምክንያቱም ሴት ልጅ ናትና የሚገጥማትን ፈተና በትዳራ ላይ ያለውን ችግር እሷና እሷ ብቻ ናቸው የሚያውቁት ከእግዚአብሔር በታች ማለት ነው። የምር አንዳንድ ጊዜ ብዙዎቹን እናያቸዋለን በትዳር ምክንያት ትዳራቸው ሲናጋ ቆንጆ ነው፣ አሪፍ ነው፣ እንደነሱ ያድርገኛን ትዳር እያልን የምንጸልይ እያልን የምንመኝ የመንፈሳዊ ቅናትም ሆነ እንትን ቅናት ያለብን ብዙዎች አለንና በእነሱ ትዳር ላይ እንግዲህ በጣም ብዙ ሰዎች የምር ጠዋት ተነስታ አዳሯን፣ ውሎዋን፣ ቀኗን የምታሳየን ነውና እንግዲህ የልጅ እናትም ከሆነች በኋላ ለልጆቿ እንዴት አይነት ምግብ ማዘጋጀት እንዳለብን እናትነት ምን ያህል ከባድ እንደሆነ እያሳየችን ፈጣሪንም ማመስገንን እያመሰገነች እያሳየችን ያለች ምርጥ የሆነች ልጅ ናትና ሲያዋት የምታሳዝናትኝ። በሰፊው ግን አሁን ስለሷ ሆኗል ሶሻል ሚዲያ ላይ የሚወራው። ምክንያቱም ሊያሾ በደንብ አርግታ እየፈተፈተች ትክክለኛ መረጃ ነው ያለኝ እያለች እያወራች ነው ያለችው። በእርግጥ ሊያሾ ማለት የሆነ ጫፍ ሳቲስ ምንም አታወራም ማለት ነው። የሳምሶን ቤቢን እና እንዲሁም ደግሞ ላስታውሳችሁ ለምሳሌ ያህል ሳምሶን ቤቢ ወይ ደግሞ ማናት ስለ አርቲስት እንትና ስታወራ ሄኖክ ኒቆ ስታወራ የነበረው ሁሉ እውነት ሆኗል። እና አሁንም ደግሞ የልዩና የቅዱስ ነገር እውነት እንዳይሆን የመረጸልሃለሁ ማለት አንዳንድ ጊዜ ሶሻል ሚዲያ ላይ የሚወሩ ነገሮች እውነትም ባይሆኑ እውነት እንዲሆኑ እናደርጋቸዋለን። እና ልዩንና ቅዱስን ትዳራቸውን አንድ ላይ እንዲመልስላቸው የምር ሁሌም የዘውተር ጸሎቴ ነው። ምክንያቱም ከወለዱ በኋላ እነዚህ ልጆች ናቸው ሊጣሉ ይችላሉ፣ ግን መለያየት ማለት ከባድ ነው።
አንዳንድ ጊዜ እኛ ልጅ ከወለድን በኋላ ችግራችንን ደብቀን መያዝ እስካለብን ድረስ ለማን ለልጃችን ስንል ማለት ነው። ልጁ የሚወለደው ህፃን ልጅ በመሀል የሚወስቅ ያለ ሴት ልጅ ስትሆን ደግሞ የሚያግዛት ሰው ሳይኖር ሲቀር ህፃን ልጅ ይዛ በጣም ነው የሚከብደው። ልጅን ያላባት ማሳደግ ያላባት ያደገና ያለ እናት ያደገ ሰው ነው የሚያውቀውና ይሄኛው ማለት በጣም ነው የሚከብደው። የእናትን ፍቅር ስታገኝ የአባትን ፍቅር ታጣለክና እግዚአብሔር ትዳራቸውን ይመልስላቸው ማለት እወዳለሁ። ምክንያቱም ትዳር ማለት ቀልድ አይደለም፣ ጨዋታ አይደለም፣ እቃቃ አይደለም። አስበንበት ገምተንበት ብንገባና እንትን ምንል ጥሩ ነው። ቤተሰቦቻቸውም ደግሞ የእውነት የቤተሰቡ የእሱ ቤተሰብ እጅም ካለበት ማለት እነሱም ወልደው ከብደው ለዚህ አብቅተዋል። የልጅ ልጅ ካዩ በኋላ ይህንን ነገር እንዲፈጠር በማድረጋቸው እጅግ በጣም ነው የሚያሳዝነው ማለት ነው። በእርግጥ እኔ ያው እንደዚህ እንትን አላልኩም፣ ግን ሶሻል ሚዲያ ላይ አብዛኛውን ምክንያቱ ቤተሰብ እንደሆኑ እሷም ደግሞ የእሱ ቤተሰቦች አብዛኛውን እንደማይፈልጓት ነው እየተናገረች ያለችው። ተማሪም ሆና ስትመረቅም የምርቃቷ ጊዜም ማንም መጥቶ እንኳን ደስ ያለሽ እንዳላላት እንዲሁም ደግሞ በቃ እግዚአብሔር በልጅ ከባረካቸው በኋላ አንዳንድ ነገሮችን እንትን እንዳሉ ነው እየተናገረች ያለችው። ግን ስለ ትዳር ግልጽ ሆና ባትናገርም ትዳር ምን ያህል አስከፊ እንደሆነ እንትን እንደሆነ እየተናገረች ነው ያለችው። ትናንትና አብሯችሁ የነበረውን ሰው ዛሬ አብሮ የለም የሚባለው ወሬ መስማት በጣም ነው የሚከብደው። አብዛኛውን ደግሞ በጣም በብዙ እንትን የሚቆጠሩ ትዳራቸው ይፈርሳል። ግን ሶሻል ሚዲያ ላይ የወጣ ሰው ጥሩም ሆነ መጥፎም ሆነ ምንም ሆነ ሰው አፍ ውስጥ አንድ ከተገባ በቃ አላቅም አጀብ ወጀብ ወይ ደግሞ እንደዚህ በቃ ትዳራቸው እንደዚህ ነው እኮ እንደነሱ ያድርገኝ እኮ ተብሎ የተወራለት ሰው ብዙም ትዳር ላይ ቆዩ። አይሁኝ ያበዛ ሰው ደብቁኝ ደብቁኝን ያበዛል የሚለው ነገሮች አሉ። ነገር ግን እነሱ ፍቅራቸውን እንጂ ጥላቸውን አንድ ቀን አይተን አናውቅም። በሰንበት ቀንም ሰንበትን መስላ ነው የምትውለው። በአዘቦት ቀንም ደግሞ ስራዋን ነው መስላ የምትውለውና እሱም እንደዛም ነው። በጣም ተከባብረውና ተዋደው የሚኖሩ ምርጥ የሆኑ ጥምዶች ወይ ደግሞ ባለትዳሮች ናቸውና እግዚአብሔር ደግሞ በልጅም ባርኳቸዋል። ብቻ አላቅም ማላቸው ምን አይነት መንፈስ እንደገባ ግን አብዛኛውን አሁን ትዳር በጣም ይሁኝ ያለ ትዳር የሆነ እንከፍ ሲደርስበት በሰዎቹም ወሬ ሆነ ወይ ደግሞ በተለያዩ ነገሮች የመለያየት እድሉ ሰፊ ነውና ቅዱስንና ልዩን እንዳይለያዩ እግዚአብሔር ትዳራቸውን እንደገና ይመልስላቸው ለልጃቸው ሲሉ ማለት ነው። ሰላሙን ያወርድላቸው ማለት እፈልጋለሁ። እና ይህንን ይመስላል ማለት ነው። የምር አንዳንድ ጊዜ ስለ ትዳር ወይ ደግሞ እናት አባቶቻችን ተጋብተው ወልደው የልጅ ልጅ ካዩ በኋላ ትዳርን ይፋታሉ። የሚፋቱ ሰዎች ብዙዎችን እናውቃለን። ግን ደግሞ እነዚህ ወጣት ናቸው። ወጣት እስከሆኑ ድረስ ደግሞ ትዳራቸውን እንደገና የሰው ወሬ ሳይሆን እነሱ መሀል ያለውን ችግር ተፈቶላቸው ቢታረቁና አንድ ላይ ቢመለሱ ደስተኛ ነኝ ብዬ አስባለሁ። ቤተሰብ እንግዲህ ብዙ ለፈለፍኩኝ ማለት ነው። በእርግጥ ስለ ትዳር ገብቶኝ ሳይሆን ጫፉን ስለማቅ ነው። ጫፉን አውቃለሁኝ። ትዳር ማለት አይደለም ትዳር አይደለም ከወለዳችሁ ከከበዳችሁ በኋላ መለያየት አይደለም። አንድን ሰው አፍቅራችሁት ሲለያችሁ ምን ያህል እንደሚጎዳችሁ እናንተና ፈጣሪ ብቻ ናችሁ የምታውቁት። ወዳችሁት የኔ ነው ብላችሁ በዚህ ዓለም ላይ እንደው አንድን ሰው የምንወደውን የምናምነውን ያህል ፈጣሪን ብናምን እግዚአብሔርን የት በደረስን ነበረ። ሀገራችንም እንደዚህ ባልሆነች ነበረ። ግን እኛ ሰዎችን ከፈጣሪ ይበልጥ እናምናለን፣ ከፈጣሪ ይበልጥ እንወዳለን። አብዛኞቻችን ቤተሰቦቻችንም ክደናል በዚህ ምክንያት ማለት ነው። ግን ያ እንደዛ የታመንክለት ሰው ድጋሚ ደግሞ አታገኝም። በጓደኛ በኩልም ጓደኝነት ማለት ጥብቅ ነው። በጓደኝነት በኩልም በጣም ብዙ ሰዎች በጓደኛ በኩል ሲጎዱ እናያለን። በጓደኛ በኩል ህይወታቸውን ሲያጡ እናያለን። በጓደኛ በኩል መራራ ሀዘን ውስጥ ሲገቡ እናያለን። በጓደኛቸው በኩል ወርቀው ተሰባብረው መነሳት ያቃታቸውን ብዙዎቹን እናያለን። በጓደኛቸው በኩል አካለ ስንኩል ብቻ የተለያየ ነገሮችን ሆነው እናያቸዋለን። ያኛው ራሱ በጣም ነው ሰውን የሚጎዳው። እንኳን ትዳርን የሚያክል ነገር ትዳር ማለት እግዚአብሔር ባርኮና ፈቅዶ ወዶ የሰጠው ማለት ነው። ዝም ተብሎ ትዳር ውስጥ ዘው ተብሎ የሚገባበት ነገር አይደለም። ልዩም ስለዚህ ነገር ብዙ ተናግራለች። በእርግጥ ትዳር ማለት ምን ማለት ነው? ሊቭ ላይ ቁጭ ብላ ቲክቶክ ሊቭ ላይ ቁጭ ብላ ይሄ ነው ምክንያቱ ባትልም እንደ ቅዱስ ዝምታን ባትመርጥም እሷ ግን
ከቅዱስ ጋር ተለያይተናል የሚል ባትልም፣ ነገር ግን ስለ ትዳር አንዳንድ ነገሮች ጫፍ ጫፉን ነካ እያደረገች ምሳሌ እየወሰደች በምሳሌ በኩል እየተናገረች ነው ያለችው። ሊያሾ ግን እያብጠረጠረች የልቧን እየተናገረች ነው ያለችውኝና እግዚአብሔርን አንዳንዴ በሰው ቁስል ውስጥ እንጨት ስደድበት ባንሆን ጥሩ ነው ብዬ አስባለሁ። እና በኮሜንትም እሷን የምታሸማቅቁ ብዙዎች አላችሁ። አንዳንድ ኮሜንት ዝም ብዬ ሳነብ እሷን የሚያሸማቀቅ ኮሜንቶች ወይ ደግሞ ብቁ እንዳልሆነች የምታወሩ ብዙዎች አላችሁ። ለእነሱ ትዳር መፋታት ምክንያት ናችሁ ብዬ አስባለሁ እነሱ ራሱ እነዚህ ኮሜንቶች ራሱ። ምክንያቱም የሰውን ሞራል መንካት ማለት ቀላል አይደለም። ችግሯን የምታውቀው እሷና ፈጣሪ ብቻ ናቸው ብዬ ስለማስብ ማለት ነው። እና ይሄንን ይመስላል ባይዜ ስለ ትዳር አማካሪዎች በጣም ብዙዎች አሉ። ስለ ትዳር አንዳንድ ነገሮች ኢንፎርሜሽኖች መውሰድ እና እንትን ማለት አለብን። እግዚአብሔር ትዳራችሁን ይመልስላችሁ ላለው እንግዲህ እንደዚህ እየለፈለፍኩን ያለሁትኝ ስለልዩና የምር በጣም ስለምወዳቸውም ነው ማለት ነው። ቤተሰብ በጣም ነው የምወዳቸው፣ በጣም ነው የማደንቃቸው ከምንም እና ከማንም በላይ ማለት ነው። ለምን እኔ ዝም ብዬ ሳስባቸው እግዚአብሔርን በቃ ተምሳሌት ናቸው ብዬ ነው የማስበው። ግን አንዳንድ ጊዜ ትዳራችንን፣ ውሏችንን፣ ስራችንን የምናደርጋቸውን ነገሮች ሁሉ ለሰዎች ይፋ ባናደርግ ጥሩ ነው ብዬ አስባለሁ። እንደዚህ አይነት ነገር ላይ ስለሚጥለን፣ እንደዚህ አይነት እንትን ላይ ስለሚያጋልጠን፣ ያለተ ደግሞ ማንም ስለኛ ችግር የሚረዳ ሰው የለም። እንዴ ትናንትና ሶሻል ሚዲያ ላይ የመጣችው ታዲያ ውሏንና ምግቧን የምትበላውን የምትጠጣውን ባለቤቷን ቤቷን ያሳየች የሆነ ችግር ሲፈጠር እንድንፈተፈታት አይደል እንዴ ያለችበት ቦታ ለሊያሾ ማለት ነው። የሆነ ኮሜንት ተጽፎላት እንዴት እንደዚህ ታወሪያለሽ አንቺም ነገ ይገጥምሻል ስትባል ያው ሶሻል ሚዲያ ላይ ከመጣሁ የሆነ ስህተት ከሰራሁ ማንኛውም ሰው እኔን የፈለገው ነገር የማለት መብት አለው ብላለችኝ። ለምን ራሴ ነኝ ወድጄና ፈቅጄ ማንነቴን የራሴን ችግርም ሆነ የራሴን ምን መጥቼ ሶሻል ሚዲያ ላይ ያሳየዋችሁ። መደበቅ ያለበትን ነገር መደበቅ መቻል አለብኝ፣ መደበቅ የሌለብኝን ነገር ደግሞ ለእናንተ ይፋ ማድረግ አለብኝ ብላለችኝና አንዳንድ ጊዜ ሶሻል ሚዲያ ላይ ስለ ትዳር ህይወት፣ ስለ አንዳንድ ነገሮች ብቻ አላቅም በቀልድ ውስጥም ሆነ በምር ውስጥ የምናደርጋቸው ነገሮች የሆነ ችግር ሲፈጠሩ እኛ ላይ አደጋ እንደሚያመጡ መርሳት የለብንም ማለት ነው። እና ሞራን የሚነካ ነገሮች አንዳንድ ነገሮችን ብዙዎቹን እናገራለን ማለት ነው። ቤተሰብ ከእንደዛ አይነት ነገር እግዚአብሔር ይሰውረን። የምር መለያየት ማለት ቀላል ነገር አይደለም። ያው መለያየት በትዳር ውስጥ መለያየት ተውና በጓደኝነት በኩልም አፍቅራችሁ ስትለዩ ብዙ አይነት መከራና ብዙ አይነት ስቃይ እያየን ነው ያለ ነው። በተለይ እኛ ሴቶች ሰስለን እውነት ለመናገር ለብዙ ነገሮች መሰበር፣ መውደቅ፣ ማልቀስ፣ ማንባት የኛ እንትናችን ሆኗል ማለት ነው። እና እግዚአብሔር ከእንደዚህ አይነት ነገር ይሰውረን ማለት እፈልጋለሁ። ቤተሰቦቼ እንግዲህ በጣም ለፈለፍኩኝ ማለት ነው። ያው ቻናሌን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እናንተም አትርሱ። እኔም በቆንጆ ቆንጆ ቪዲዮዎች እመጣለሁኝ። አንዳንድ ምርጥ ምርጥ ነገሮችንም እየላችሁ እመጣለሁ። በተለያዩ ነገሮችን ማለት ነው ሰፊ በሆነ ነገሮች እየላችሁ ለእናንተ የሚጠቅመውን ነገር እየመጣለሁ። እናንተም ደግሞ ከጎን የሆናችሁ እንድታበረታቱኝ በትህትና እጠይቃለሁ ቤተሰብ ማለት ነው። እንግዲህ እንደዚህ አይነት ቆንጆ መዝናኛ ቦታ ሆኜ ስለ ቅዱስና ስለ ልዩ ይሄን አልካወራሁ ይበቃኛል ብዬ አስባለሁ። ምክንያቱም ስለ ትዳር ምንም አይነት ነገር ብዙም ስለማላቅ ማለት ነው። ግን ያው ቤተሰቦቻችን ላይ ያየን ያለ ነው፣ ከቤተሰቦቻችን ላይ እየተነሳን ያለ ነው፣ ሶሻል ሚዲያ ላይ ከሚወራው አንጻር ነው ማለት ነው። ልዩንና ቅዱስን እግዚአብሔር አምላክ አንድ ያድርጋቸው። ለልጃቸው ሲሉ ትዳራቸው ይመለስ ብዬ አስባለሁ። ባይሆን ሶሻል ሚዲያ ላይ እንደሚወራው ባይሆን ደስ ይለኛል። ለምን ቅዱስም ተለየ፣ ቅዱስና ልዩ ቢለያዩ ማንም የነሱን እንጀራ እንትን ባይዘ የእናንተን እንጀራ የእናንተን እድል ይሻግታል እንጂ ማንም አይበላውም። እግዚአብሔርን ማንም አይበላውም። እግዚአብሔር ያንቺ ነው ብሎ የሰጠሽን ነገር በቃ ያንቺ ነው። ማንም አይነጥቅሽም፣ ማንም አይወስድብሽም ማለት ነው። ሁሉም የራሱ የሆነ እድልና የሚኖረው ሁሉም የራሱን የሆነ ነገር ነው የሚበላው። ሁሉም የራሱ የሆነ ስራ ነው የሚሰራው። አንዳንድ ጊዜ እኛ መስሎን የሰውን እድል የተቀበልን ይመስል ብዙ ሰዎች አሁን ከጓደኞቻቸውን እድል የወሰዱ ይመስል ጓደኞቻቸውን አሳዝነው አስለቅሰው በተለያዩ ነገሮች በኢኮኖሚም ነገር በተለያዩ ነገሮች እንትን የሚሉ አሉ። ግን ያኛው ስህተት ነው ብዬ ነው የማስበው እኔ። ለምን
የኔን እንጀራ ማንም አይበላም። እግዚአብሔር የኔ እንደሆነ አስቀምጦልኛል። ይሻግታል እንጂ ማንም የኔን እድል ማንም የኔን እንትን መብላት አይችልም። ለጊዜው ግን እኔ ከሰው በታች ሊያረገኝ ይችላል፣ ሊጥለኝ ይችላል፣ ሞራኔ ሊሰበር ይችላል። ነገር ግን መውደቅ ያለ ነው። ከወደቁበት መነሳት ነው። ወድቆ መቅረት ነው እንጂ እንትን የሚለው ከወደቁበት መነሳት ግን ለወደፊትም ትምህርት ይሆናል፣ ለሚመጣውም ትምህርት ይሆናል። እኔ እግዚአብሔር ይመስገን በጣም ብዙ ነገሮች ገጥመውኛል፣ በጓደኞችም በኩል በተለያዩ ነገሮችም በኩል ግን እግዚአብሔር ክብሩን ይውሰድ ማለት ነው። መውደቅ ማለት ለኔ የምር ትምህርት ቤት 10 ዓመት ከተማርኩት ይልቅ ወይ ደግሞ 11 ዓመት ከተማርኩት ይልቅ ወድቄ የተነሳሁበት 1 ወር ወይ ደግሞ 2 ወር ወይ ደግሞ 1 ዓመት እሱኛው ለኔ በጣም ብዙ ትምህርት ሰጥቶኛል። ትናንትናዬን ዞር ብዬ እንዳይበት፣ ትናንትና ያለፍኩበትን መንገድ ዞር ብዬ የማየው ትናንትና ያን ሁሉ መከራ እንዳለፍኩ ነው እንጂ የማስታውሰው ወይ ደግሞ ትናንትና ያን ሁሉ ስቃይ አይቼ እዚህ ጋር እንደደረስኩ ፈጣሪ ማመስገን እንዳለብኝ ነው እንጂ የማስበው አላማረርበትም። ለምን ያማረርኩበትን ጊዜ ሁሉ ዛሬ ላይ እንድቆም ስለረዳኝ እግዚአብሔርን እያስታወስኩ እግዚአብሔርን የማመሰግንበት ነው። መውደቅ ማለት ወርቀሽ ከቀረሽ ነው እንጂ ከወደቅሽበት ቦታ ከተነሳሽ ያ ማለት ውድቀት አይደለም ብዬ የማስብ ልጅ ነኝና በዚህ በመውደቅና እንዲሁም ደግሞ በጉዳት በትዳር ቦታ ላይ ብዙ ስለ እንደዚህ አይነት ነገሮች የሚያማክሩ ባለሙያዎች አሉ። እንዲሁም ደግሞ ብዙ አማካሪዎች አሉ። ከነሱ ጋራ የነሱን ሶሻል ሚዲያዎች እንደዚህ ብናዳምጥና አንዳንድ ጊዜ ከነሱ ትምህርት ብንወስድ ጥሩ ነው ብዬ አስባለሁ። ምክንያቱም በጣም ብዙ ነገሮችን እያየንና እየሰማን እስካለን ድረስ ያው ጊዜው ያለንበት ቦታ አንቺ አትኑሪ እኔ ልኑር የሚል ስለሆነ ማለት ነው። ስለ ሰው ኬር ስለማይሰጠን ስለ ራሳችን ብቻ ስለምንኖር ማለት ነው። ለዛ ነው ይሄንን ያልኩትኝ። ቤተሰቦች ለቻናሌ አዲስ ከሆናችሁ በድጋሚ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በጣም ብዙ ለፈለግኩባችሁ ማለት ነው። ቻናሌ ትንሽ ቀዝቀዝ ብሎብኛል። አግዙኝ ማለትን እወዳለሁ ማለት ነው። እንግዲህ ያለሁት መዝናኛ ቦታ ነው። ይኸውላችሁ እንደዚህ መዝናኛ ቦታ ሆኜ ነው ቁጭ ብዬ የምለፈልፈው ዛሬ አንዳንድ እስኪ ዛሬ እንኳን ቢሆን ይድረሰኝ ወጉ ብዬ ነው ወግ ይድረሰኝ ብዬ ነው። እና ይሄንን ይመስላል ቤተሰብ። ቻናሌ አዲስ ከሆናችሁ እንግዲህ ሰብስክራይብ ማድረጋችሁ እንዳትረሱ። ብዙ ለፈለፍኩኝ ምር እና ሰላም ለእናንተ ይሁን። ሀገራችን ኢትዮጵያ ሰላም ያደርግልን። የተናጉ ትዳሮችን እግዚአብሔር ይመልስልን እያልኩኝ ማለት ነው። ለእኛም የተባረከ የተቀደሰ ትዳር ይስጠን። ትዳር ለምንፈልግ ሁሉ ትዳር ይስጠን እያልኩኝ ማለት ነው። በስደት ያላችሁ እህት ወንድሞችም እግዚአብሔር ይጠብቃችሁ። እግዚአብሔር በያላችሁበት ቦታ ሰላማችሁን ያብዛላችሁ ብያለሁኝ። ቀናችሁ ያማረ የደመቀ የተዋበ እንዲሆንላችሁ የዘወትር ምኞቴ ነው። መልካም ቀን ይሁንላችሁ። ቻናሌን እንግዲህ ሰፖርት እንደምታደርጉኝ ተስፋ አደርጋለሁኝ። ያለው ነገር ይሄ ነው እንግዲህ ዳይ ጉዞ ወደ አሜሪካ ትላላችሁ። ከዛ ማለት ነው ላሳያችሁ እስኪ አንዳንድ ነገሮችን ዞር ዞር እያልኩ የት ነው ያለሽው እንደማትሉኝ ተስፋ አደርጋለሁ። ምክንያቱም አሜሪካ ስላለሁ። እስኪ ውጪውን ላሳያችሁ። ውጪው ይሄን ይመስላል። እዚህ ጋር ደግሞ አትክልት አለ። አትክልት ደግሞ እንደዚህ ዞር ብዬ ላሳያችሁ። ግቢውን እንዳትዘጊው። እዚህ ጋር አንዳንድ ነገሮች አሉ እንደዚህ የሚያማምሩ። እዛ ጋር ደግሞ ጤና ጣቢያ አለ ከጎናችን። ይሄው እንደዚህ ያምራል ማለት ነው። እንደዚህ በጣም ውብ የሆነ አካባቢ ነው። የምር ደስ የሚል ቦታ ነው። በነገራችን ላይ ግን ደግሞ ፀሐዩ ፀሐይ አይደለም፣ ቪዲዮውን እያየሁት አይደለም ማለት ነው። እዚህ ጋር መጫወቻዎቹ ምናምን ነገር አለ። ባይዞ ይሄንን እንትን ተጫውታችሁ የምታውቁ ወይ ደግሞ ገጠር አካባቢ ስትሄዱ ይሄንን ተቀምጣችሁ እንደኔ የወደቃችሁ ካላችሁ እኔ ከዚህ ላይ ተከስክሼ አፈር ድሜ በልቼ ነው ማለት ነው የዳንኩት። እግዚአብሔርን እኔ በጣም ነገር ነው የሚለኛል አንዳንዴ ባዛኝቱ አወዳደቄ ሁላ እስካሁን ከፊቴ ይቀረጻል ማለት ነው። እና ይሄን ይመስላል ቤተሰብ። look at my house ትላላችሁ። አንዳንዴ እንግሊዘኛም ልጨምርበት እንጂ excuse me እያልኩ ማለት ነው። እና ይሄን ይመስላል ስታይል። በጣም ነው የሚያምረው የምር። አይወት እስኪ ተመልከቱት። ተፈጥሮ መሬት አይመስልም፣ ሳር አይመስልም፣ ግን ደግሞ ተፈጥሮ አለ።
የተፈጥሮ አይደለም ማለት ነው። ላሳያችሁ ውስጥ አላቅም እንዳለ ውስጥ ግን ልግባ ውስጥ እንዳለ አላቅም። ማንም የለም ቤት ኦማር በጣም ነው የሚያምረው ቤተሰብ። በነገራችን ላይ ይኸውላችሁ ተመልከቱት። በጣም ነው የሚያምረው። እግዚአብሔርን በጣም ከምነግራችሁ በላይ የሚያምረው እንዴት እንደሚያምር ራሱ ውበቱ ራሱ ልዩነት አለ ያላችሁ እንዴት እንደሚያምር። ድምፄን ቀንሼ ነው በነገራችን ላይ ያው አይታወቅም ለምን። በስመ አብ ወወልድ ወመንፈስ ቅዱስ ልዩ ነው። ተመልከቱ